ሰው እንዴት የባሉን ጥፋት ወደ ሰራተኛ ያዞራል? አረ ምን አይነት ዘመን ነው? ውድና የተከበራችሁ የቲቪ ቻናል ቤተሰቦቻችን ሰላም ሰላም ብለናል። እንግዲህ እንዳያችሁት ሰሞኑን በዩቲዩብ እይታ ሚዲያ በሚል ዩቲዩብ እየተለቀቀ ያለ ቪዲዮ አለ እና እሱም ቪዲዮ እንግዲህ ምንድን ነው ካላችሁ የሆኑ ባለትዳሮች አሉ። ባለትዳሮች የሶስት ልጆች እናትና አባቶች ናቸው እና አጋዥ ፈልገው አጋዥ ወደ ቤታቸው ያስገባሉ ማለት ነው። እና እንግዲህ ከብዙም ይች ልጅ ሳትቆይ ነፍሰ ጡር በሆነች ጊዜ መዳም አሰሪዋ ማለት ነው ነፍሰ ጡር በሆነች ጊዜ ለሰራተኝነት ያስገቧት ልጅ እንግዲህ በጣም ነው የሚደብረው። ቆይ ይሄን ያህል ነጃት ስሜትሽን እንረዳዋለን ብትናደጅም፣ እሺ ግን ይሄን ያህል እዚች ሰራተኛ ላይ እንትን ማለቱ ትክክል ነው ወይ? ለህሌናሽስ ጥሩ ነው ወይ? ምክንያቱም ይቺ ልጅ እውነት ሆኖ ቢሆን እንኳ መሰብሰብ ያለባት ባሏን ነው ወይም መጠየቅ ካለበት ባሏ ነው እንጂ እዚች ሰራተኛ ላይ ይሄን ያህል ርቀት መሄዱ ምን አስፈለገ እንዴ? ለቀቅ አድርጊው። እሱም ቢሆን እኮ አንቺ ክፍል እየተኛሽ አንቺን ትቶ ሳላ ወጥቶ እያደረ ይሄ ሰው ምንም እኮ መጫት ብትሆኝም አንቺ ጋር ማደር ይችላል። እውነት የሚወድሽ ከሆነ ከአንቺ መራቅ ከዛ ተነስቶ ሰራተኛ የሚተኛበት ሳላ ላይ ሄዶ አይተኛም ነበር። ለምን መሬት አይተኛም? አንቺ ክፍል አለሽበት ማለት ነው። እውነት ወዶሽ ቢወድሽና አንቺ መራቅ አልፈለገ ቢሆን ይሄ ሰው እንግዲህ እዛ ሰራተኛ የሚተኙበት ቦታ ሄዶ አደረ። በዛ ደግሞ እንደዚህ አይነት ነገር አድርጎም ከሆነ አላደረገም ከሆነ እኛ አይናችን አላየም። ግን ካደረገው ይሄ ሰው ተጠያቂ እሱ ነው። በቃ ካስፈለገው እንደዚህ አይነት ወንድ ትተሽ ላሽ ማለት ልጆችሽን ወልደሻል፣ ፈጣሪ ይመስገን። ልጆችሽን ለማሳደግ መስራት ከሱ ተሽለሽ መገኘት። እንዲህ ሰው እኮ አንዴ ያገባውን ሰው እኮ ዘላለም ይዞት ይኑር አይባልም። ሆነ ድረስ አብረሽ ተቀጥያለሽ፣ ካልሆነ ደግሞ ላሽ ትይዋለሽ። ትተሽው ከሆነ ሌላ ህይወት ትፈልጊያለሽ ታስፈለገሽ። ካላስፈለገሽም ደግሞ ልጆችሽን ወልደሻል፣ ቦይ ፍሬንድሽን ያዝ እያደረግሽ ልጆችሽን ማሳደግ ትችያለሽ እንጂ ግዴታ ከልጆች አባየት ጋር መኖር አለብሽ ብሎ እኮ ያስማረሽ ሰው የለም። ስለዚህ ይሄ ሰው እንደዛ የምጠረጠሪው ከሆነ እንደገና ደግሞ ከአንድም ሁለቴም ደግሞ በሌላ ሴቶችም እንደዚሁ ይዘሽው ከሆነ ባልሽ ነው ችግሩ። እንዲህ ምነካሽ አንቺ? ልጅቷ ምን ትበል? ልጅቱ እኮ ሌሊት እየሄደ ሊያሳስታትም ይችላል። ካሳሳትም ታዲያ አሳሳታትም አላሳሳታትም ይችል ዞሮ ዞሮ ባልየው ነው ተጠያቂ 100%። ስለዚህ ባልሽን አሽቀንጥረሽ ጣይ እንጂ ሰራተኛዋ ምን ትበልሽ? ቆይ ማይለኝ ምናምን ጋዜጠኛዋ ራሱ የሆንሽው ምን ቤነሽና ነው ልጆቹን ልታስሚ የመጣሽው? ነውር ነው፣ አይደረግም። አንድ ሰው ሲምል ሁሉም በሚያምንበት ቤተክርስቲያን ሆነ ሁኔታ በየራሱ የሆነ አለው የሆነ ደንብ ማለት ነው። ስለዚህ ዝም ብለሽ መጽሐፍ ቅዱስ እና ቁርአን ይዘሽ መተሽ ሊቭ ላይ ማስማል ይህ ትክክል አይደለም፣ ነውር ነው። ስለዚህ እና ደግሞ አርገናል አላደረግንም ብለሽ ማይ አትማይ ማለት የለብሽም፣ አይጠበቅብሽም። በቃ አይኔ አይቷል አልሽ አይደለ ነጃት? አይንሽ ካየ በቃ ተይ ላሽ ነው የሚባለው። ልጅቱንም ደግሞ ካላስ ባመጣሽ ብግሯም መድሻት እንጂ ይች ልጅ እተኛይበት እየሄደ ሳላ እንዲሄደ ሄዶ እንዲተኛ ፈቅደሽ የለ እየሄደ ሲያንኮሻኩሽ እየሰማሽው ምን እያሽው ዝም ብለሽ እሱን ይች ልጅ ምን ታደርግልሽ እንዴ? ወንድ ልጅ በቃ መሄድ ከለመደ መሄድ የለመደ ነው። ተይው በቃ። እንዲ ቆንጆ ነሽ፣ በዛ ላይ እንትን የመሰርሽ ልጅ ነሽ። ከሱ የበለጠ እንጂ ያነሰ ወንድ እኮ አይገባሽም ላንቺ። እንደዚህ የተርመጠመጠ ከአንድም ሁለቴ ሴት ላይ የያሹ ሰው እዚች ምስኪን ልጅ ላይ ያውም አብረሽ አስተኝተሽ እዛው አንድ ክፍል ላይ አብረሽ አስተኝተሽ እንደዚህ በሽ ልጅቷን ሞራሏን ባትነኪያትና ባታስጨንቂያት ጥሩ ነው ብዬ ነው የማስበው። እና አባትየው ደግሞ እንግዲህ ካልፈለገ በቃ ካልፈለገ አልፈለኩም ብሎ መተው ይሻላል እንጂ እንደዚህ በየቦታው እንደንትን እየተራመደ እዛም ሴቶች እንትን የሚል ከሆነ ጥሩ አይደለም። ይሄ ደግሞ ባልም አይሆንሽም። እንደዚህ አይነት ወንድ ተፋችው በቃ። ካልወደድሽ ቢወድሽ እንደዚህ አይጎዳሽም ነበረ። እንደዚህ እያደረገ
ከአንዴም ሁለቴም ሞራልሽ እንዲነካ አይፈልግም ነበር። ስለዚህ በቃ ተፋቸው። ሰው እኮ ይሄ ሁላ ሰው እየተጋባ ይፋታል፣ እየተጋባ ይፋታ እንኳን አይደለም እና አንቺ ወልዳችኋል፣ ከብዳችኋል፣ ይበቃችኋል ይሄን ያህል አብራችሁ ከኖራችሁ። ስለዚህ ታፋችሁ በቃ ደስ እንዳለው ይኑር። የሚመቸውን ሴት ያዝ። ከፈለገው በየቀኑ የተለያየ ሴት ያዝ። ከፈለገ በየአመቱ የተለያዩ ሴት ያዝ። በቃ ተይው አንቺ በቃ ልጆችሽን ወልደሻል፣ ኒካዬን አወርድልኝ በይና ኒካሽን አወርደሽ ልጆቻችሁን አሳድጉ እንጂ እንደዚህ ሙጭጭ ብለሽ የምታለቅሽው ክሎሬክስ ጠጥተሽ እነዚህን ጭራሽ አንቺ በጣም ነው የምትወጂው ሰውየውን። ለልጆችሽ ቦታ የለሽም፣ ለአንቺ ክብር የለሽም ሲጀመር ማለት ነው። ምክንያቱም እንደዛ አንቺ የዚህ ለራስሽ ክብር ያለሽና ለልጆችሽ ፍቅር ቢኖርሽ ኖሮ ክሎሬክስ አትጠጭም ነበር ለሱ ብለሽ ማለት ነው። ልጆችሽ ሊበልጡብሽ ይገባል። ተይው እንጂ በአናቱ ይዘቅዘቅ። ሰው እኮ አባቱ ሞቶ እኮ ልጆቹን ያሳድጋል እናት ብቻ ሆኖ። ስለዚህ ለልጆችሽ ይቀመጥ፣ ሰላም ይሁን። የፈለገውን ሴት ይዞ እያደረ ይቀመጥ። አንቺ ለምን ከላው ላይ ከለባትም እና ለልጆችሽ ጎበዝ እናት ለምን አትሆንም? ወንድ ልጅ እኮ መሄድ በአንቺ ባል ብቻ አይደለም የተጀመረው። የብዙ ወንዶች የብዙ ሴቶች ባል ተለፍቶላቸው እንኳ ዋጋ ተከፍሎላቸው እንኳ ጥለው የሚሄዱ አሉ። ስለዚህ ጥሎሽ ከሄደ እንደዛ አይነት ነገር ካደረገ በቃ እንፋታ፣ ኒካዬን አወርድ ብለሽ ከሰውየው ራስ ላይ ወረድ ይባላል እንጂ እንደዚህ በየሚዲያው እንደዚህ እያለቀስሽ ክሎሬክስ እየጠጣሽ ቆይ አንቺ ብትሞች እነዚህ ልጆች አያሳዝኑሽም? ያን ዕለት ሞተሽ ቢሆን ክሎሬክስ ስጠጪ በጣም ነው የምታሳዝን። የእውነት ቀልብሽን ይመልሰው። አቃለው ልትወጁ ትችያለሽ። የሶስት ልጆችሽ አባት ነው። እንደ ቀላል ነገር ላይሆንብሽ ይችላል፣ ግን ተይው በቃ ጊዜው ነው። ፏ ብለሽ መኖር ትችያለሽ። ስሪ፣ የስራ ሰው ሆነ፣ ልጆችሽን አሳድጊ። ፈጣሪ መስገን 3 ልጅ ነው ምናምን አለን ብላችኋል። በጣም ብዙ ልጅ አለሽ። ልጆችሽን አሳድጊ። እሱም ደግሞ ልጆቹን ያሳድጋል። ልጆቹን የሚክድ ሰው አይደለም። ግን እንደዚህ በየሚዲያው የእሱንም ክብር የዚችን ልጅቱንም በየሚዲያ እየሄድሽ እንደዚህ ወሬውን ባታባዥውና ባታሳቅቂያቸው፣ አእምሯቸውን ባትነኪያቸው ጥሩ ነው ብዬ ነው የማስበው። ምክንያቱም አንድ ሰው አብሮ የሚኖረው ከሚወደው ሰው ጋር ነው። የሚወደውን ያህል አብሮ ይኖራል። ካልሆነ ደግሞ ወይ ሴት ላይ ሄዶ ትይዣዋለሽ ወይ በቃኝ ንፋታ ሊልሽ ይችላል። እንግዲህ ያንቺ ባል ደግሞ የተገኘው ንፋታ በቃኝ ሳይሆን ሌላ ሴት ላይ ነው ያልሽው። ስለዚህ ምንም ማድረግ አይቻልም። ዛሬ ወንድ ሲባል ሁሉም እንደዛ ነው። በቃ ላሽ በይና ኒካሽን አውርጅና ልጆችሽን አሳድጊ። ይሄ ባል አይሆንሽም። ነገር ግን ልጅቱን ግን አታሸማቂያት። እንደዚህ አድርገሽ መከራዋን አታሳያት። ይቺ ልጅ ምን ታደርግ? ቤቷ ወስደሽ አንድ ክፍል አስተኝተሽ የራስሽ ጥፋት ነው ይሄ። ስለዚህ እንደው ተልጅቱ ራስ ላይ ወረድ ብትይ ጥሩ ነው። እውነት በጣም ነው የሚደብረ። ይሄን ያህል ለአንድ ወንድ እንደዚህ ሚዲያ ላይ እንደዚህ ራሽን መጣልና እንደዚህ ልጅቱ ላይ እንዴ ነፍስ እኮ አይደለም የጠፋው በህይወት ያለ ሰው ነው። እና ደግሞ ፈልጎ ሄዶ ለተኛ ወንድ እንደዚህ መሆንሽ በጣም ነው የሚደብረው። እንደውም ልጅቱን ይቅርታ ጠይቂያት። በቃ ባሌ ጥፋተኛ ነው፣ እኔ ጥፋተኛ፣ ሁለታችሁ ናችሁ ጥፋተኛ እንጂ ልጅቱ ምን ታርግ? እየመጣ እንግዲህ ያርጉ አንቺ መረጃ የለሽም፣ ግን እየመጣን ያስቸግራት ምናምን እንደነበር ምናምን ነው እንጂ ይህ ደግሞ ያለ ነው፣ ኖርማል ነው። ስለዚህ እኔ ልጅቷን እንደዚህ ማድረግሽ በጣም ነው የሚደብረው። እሱ ላይ የሆነ ሙጭጭ የምትይው ነገር አሁንም ቢሆን በቃ የእሱ ተለባብሶ ወደ አብረሽ ህይወትሽን ለመቀጠል የምታስቢው ነገር ነው እንጂ ነው ያለሽ እና ይሄ ደግሞ አይጠቅምሽም። ነገም እንደዚሁ ዋጋ ያስከፍልሻል። ካሁኑ ራሽን ለመቻል እና በራስሽ ለመቆም መወሰን አለብሽ ብዬ ነው የማስበውና ምንም ያንቺን ጥፋትና የባልሽን ጥፋት ወደ ሌላ ሰው ለማድረግ አትሞክሪ። በቃ ታዩ፣ ልጆችሽን አሳድጊ። ይሄን ነው ልልሽ የምፈልገው እና ደግሞ ጠንከር በይም። ወንድ ልጅ እኮ ለሴት ልጅ ያኔ ቋሚ መሰረት አይደለም፣ ግዴታ እኮ አይደለም። ትዳርም ሆነ ጓደኛ መያዝ ሆነ ግዴታ እንኳን አይደለም። ይሄ ልጅ መውለድና ለመውለድ ራሱ ግዴታ አይደለም ይሄ። ምክንያቱም መጀመሪያ አንቺ ስትኖሪ ነው። መጀመሪያ አንቺ ኑሪ። እዚህ ዓለም ልትኖሪ የተሰጠሽን እድሜ ፋብለሽ ኑሪበት። እንዴ ምን ያስጨነቀሽ? ወንድ ይሄን ያህል አልጠፋ ከሀገራችን ደግሞ ለሞላ ወንድ። ስለዚህ
ልጆችሽን ዝም ብለሽ ብታሳድጊ ጥሩ ነኝ ባይነኝ። በርቺ፣ ጎበዝ እናት ለመሆን ሞክሪ፣ ራሽንም አትጉጂ። በቃ ወንድ ቢሄድ ወንድ ይመጣል በሚለው ይዘሽ ልጆችሽን አሳድጊ ነው የምልሽ። አብራችሁ ስለነበራችሁ እናመሰግናለን።